እግዚአብሔር ፍርሃት ንጹህ ነው ይላል። ስለዚህ እግዚአብሔርን መፍራት የሚባለው የፍርሃት አይነት ሊኖረን የሚገባ ንጹህና ዘላለማዊ የጥበብ ሁሉ ምንጭና መሰረት መጀመሪያ እንደሆነ በእግዚአብሔር ቃል እንረዳለን። እግዚአብሔርን በመፍራት ውስጥ የሚኖር ሰው ለዚህም ለሚመጣውም ሕይወት ስኬት የሚሆንን ጥበብ ማግኘት ይችላል ማለት ነው። እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ ነው። መልካም የሆነ ጥበብ ላይኛይቱ የሆነች ጥበብ የምትገኘው እግዚአብሔርን በመፍራት ውስጥ እንደሆነ ነው። የዚሁን ግልባጭ ማሰብ እንችላለን። እግዚአብሔርን መፍራት ስናቆም ከላይኛይቱ ጥበብ እንጎድላለን። ስለዚህም ደግሞ እንሰነካከላለን። እግዚአብሔርን ከመፍራት ስንወጣ ከላይኛይቱ ጥበብ በጎ ከሆነችው ከእግዚአብሔር ዘንድ ከምትገኘው ጥበብ መጉደል እንጀምራለን። ወገኖቼ ከእግዚአብሔር የሆነው ጥበብ የሚጀምረው የሚመነጨው እግዚአብሔርን በመፍራት ውስጥ ነው።